ጥሩስ የሚያሰኛቸው ምን አይነት ሚስቶች ናቸው? እንደው አላማራችሁም? ጥሩ የምትባለው የትኛዋ ናት? በምንድን ነው? በቃ ወንድ ጥሩ አለኝ አላለኝ እኔ ዋናው ጥሩ መሆኔ ምናምን አይባል። አንዳንድ ሰው እኔ በቃ ማንም ለኔ ለራሴ ጥሩ ነኝ ምናምን እንደዚህ ይባል የለም። መጽሐፍ ሴት ለወንድ ነው ወንድ ለሴት ነው ተብሎ ተጽፎ። ስለዚህ ጥሩ የምትባለው ሴት ማናት ሲባል እነሱ ያሉት ሰሚት የምታረግ ራሷን ለባሏ ማስገዛት የምትችል ምንም አይነት ትምህርት ቢኖራት ምንም አይነት ዕውቀት ቢኖራት ምንም አይነት ሀብት ቢኖራት ምንም አይነት ቁመት ቢኖራት ምንም አይነት ዜግነት ቢኖራት ምንም አይነት ሴት ብትሆን ባሏን ሪስፔክት የምታረግ ሰሚት የምታረግን ሴት በወንዶች ፊት ክቡር ናት። ቁመቴ ረጅም ነው ብላ ሽቅብ እያየች የማትንቅ ቲቢት ማይላት የምትገዛ ባሏን ሪስፔክት የምታረገው እሷ የከበረች ናት። ይሄንን ብዙ ሴቶች አይወዱትም። መገዛት ምናምን ምን ስለሆነ እነሱ ምናምን ይላሉ። ይሄንን ሚስ ያደረጉ ሴቶች በጣም ብዙ ዋጋ ነው የሚከፍሉት። ዓለምን እየበጠበጡ ያሉ አብዮተኞች እነሱ ናቸው። ለባል ወይም ለወንድ ልጅ ሰሚት ማድረግን እንደ ውድቀት፣ እንደ ሽንፈት፣ እንደ ዝቅታ አድርገው የሚቆጥሩ በጣም ብዙ ሰነፍ ሴቶች አሉ። በመጀመሪያ ሲጀመር እጮኝነት ላይ የማታከብሩትን ሰው ዴት አታርጉ። የማታከብሩትን ሰው አታግቡ። በቃ ያላገባችሁ ሰዎች፣ ያላገባችሁ እህቶች በደንብ ስሙኝ። የማታከብሩት ሰሚት የማታረጉለት የማትገዙለት ከመሰላችሁ ይቅርባችሁ። ነገር የምትንቁት ከመሰላችሁ ሚደብር የሆነ ዲስሪስፔክት እንደምታረጊው የሚሰማሽ ከሆነ ውስጥሽ ምትንቂው ከሆነ አታገቢው፣ ይቅርብሽ። ከጌታ ጋር ነው የሚያጣላሽ ወስዱ። የማታከብሩትን እንዳታገቡ ወጣቶች። ማንም አላስገደዳችሁ፣ ይቅርባችሁ። ከገባችሁስ በኋላ ትገዛላችሁ። አንገዛም የሚሉ አብዮተኞች ናቸው ዓለምን የሞሏት። አብዮተኛ ሴቶች በፍጹም በዚህ ላይ በእግዚአብሔር ቃል መመራት የማይፈልጉ የእግዚአብሔርን ቃል የሚጣረሱ የተጣሉት ከወንድ ጋር ይመሰላቸው ጠቡ ከእግዚአብሔር ጋር እንደሆነ የማያውቁ ሰነፎች ዓለምን ሞልተዋታል። ሴት አብዮት አስነስተው ፌሚኒስት ነው የሚጮቱት። በደንብ ብንበረብራቸው አንደኛ ወይ አላገቡ ወይ አግብተው ፈተዋል ወይ ከሴቶች ጋር ሌላ ግንኙነት አላቸው። ዝም ብላችሁ አብዮቱ ያስነሱትን ሰዎች ዝም ብላችሁ ቼክ አድርጉ፣ ጎግል አድርጉና ግቡና እከሊት ማናት በሉና ፈልጓት። 3 ሴት አግብታ ፈታለች ወይ? ስለዚህ በወንዶች ፊት ሞገስ ያላት ተወዳጅ ተመራጭ ምርጥ የምትባል ሴት ማናት ካላችሁ ሰሚት የምትገዛ ቼክ አድርጊ። ምን አይነት ሚስት ነኝ እኔ? እነዚህ ሰዎችን በህብረተሰቡ ምናምን የተገለሉ ነው። በህብረተሰቡ አይቀበላቸውም። ሲጀመር ምንም አንደኛ ምን እንደሚፈልጉ ራሱ አይታወቅም። ወንዶችን በአብዮታቸው አስነስተው ጥለው ወንዶችን ሲጥሉ እኮ አብረው ክርስቶስን ጥለውታል። መጽሐፍ ቅዱስ የሴት ራስ ወንድ ነው፣ የወንድ ራስ ክርስቶስ ነው ይላል። የክርስቶስ እግዚአብሔር ነው ይላል። ከዛ ሲባል ምን እንደሚፈልጉ አይታወቅም። አንደኛ ወንድ መሆን አይችሉ ሴቶች ናቸው። ሁለተኛ ሴትም አይሆኑ። በወንድና በሴት መካከል የሆነ ሰው እየሰርተው ቁጭ ይላል። እነሱ ናቸው ሀገር እየበጠበጡ ያሉት። እኔ ይሸተኛል ሀገሩ ላይ ራሱ አሁን እየሸተተኝ እዚህም እየሸተተኝ ነው። ሀገሩ ላይ ይሸተተኝ። የሆነ መጽሐፍ አንብበዋል፣ የሆነ ነገር ተምረዋል፣ የመረጧቸው የሆነ ሞዴል ያደረጓቸው ሰዎች አሉ። የእነሱ ሰዎችን ታሪክ እኮ በርበር ብታደረጉት እነሱም የእነሱ አይነት ናቸው። ጤነኞች አይደሉም። ለወንድ ያላቸው ንቀት ይሄ ነው የማይባል ነው። በትዕቢት የተነፉ ናቸው። ያወቁ መስሏቸዋል፣ ያደጉ መስሏቸዋል፣ የሰለጠኑ መስሏቸዋል፣ የተማሩ መስሏቸዋል። በጣም ግን የተጣሉት ከወንድ ጋር ሳይሆን ከፈጣሪ ጋር የተጣሉ ሰዎች ናቸው። ከህይወት ስርዓት ጋር ተጣልተዋል። ወይ ወንድ አንቺ ከወንድ ጋር ለወንድ ደግሞ የሚሉት ክርስቲያኖች እግዚአብሔርን ቃል የምታውቁ ታነቡ ክርስቶስን የምታውቁ ይሄንን አብዮት እንዳትንቀላቀሉት። ይዘውባችሁ የሚመጡት ጥፋት ይሄ ነው የማይባል ጠቡ ከእግዚአብሔር ጋር ነው። መጽሐፍ ቅዱስ ከእግዚአብሔር ጋር የሚጣሉ ምን ያደርጋሉ ነው? ይደቃሉ ነው የሚለው። ከነዚህ ሰዎች ጋር እንዳትቀላቀሉ፣ በምንም መንገድ እንዳትቀላቀሉ። ሐሳባቸውን አታስተናግዱት፣ ወደ ህይወታቸው አታስገቡት። እነዚህ በእግዚአብሔር ላይ ነው ያመጹት፣ በወንድ ላይ አይደለም ያመጹት፣ በእግዚአብሔር ላይ ነው ያመጹት። በድፍረት ነው ዘለው የገቡት። ከገቡም በኋላ የሚነካኩት ነገር ብዙ ነው። ይኸውላችሁ በቂ ጠላት አለው እግዚአብሔር። ጠላት ለመሆን እንዳትማሩ ከነሱ ራሳችሁንም የሚሰሟችሁ እንድታድኑ። ለሚያምኑት ሁሉ ምሳሌ መሆን የምትፈልጉ ሴቶች ካላችሁ እናንተ የምትመረጡት፣ እናንተ ውድ የምትሆኑት፣ እናንተ የምትከብሩት ሰሚት የምታደርጉ ከሆነ በወንድ ፊት ክብር ያላት ሴት የምትገዛ ናት። እኔ ላለው ሁሉ ጊዜ ሳስተምር ቢፎር ሜሬጅ መሪሽን ነው፣ ካርድሽ እጅሽ ላይ ነው። በ5 ዓመት አይሻርም። ይሄኛውን እንኳን ቆይ ጠብቅ እያልን እየጠበቅ ነው አይደል? አዎ የከታት ነው ቀጥቀ ሁለት ነው የቀረ ጠብቅ እያለ ሁሉም አሳያለሁ እያለ ለምን በ5 መሻር ትችላለህ ከተሻረ ማለት ነው። ይሄኛው ግን አይሻርም። ይሄኛው ግን እስከ ሞት ነው። ስለዚህ ካርድሽ እጅሽ ላይ መብትሽ ነው። ወደ ቤት ሂጂ። ማታከብሪ ከሆነ ይቅርብሽ። ንጉስ ነው የምትሾሚው፣ የምትገዢለት ነው የምትሾሚው። እማልገዛ አልፈልግም ብልስ